ኦሪት ዘፍጥረት ምዕራፍ 25 አምስት መሰረታዊ ሐሳቦችን ይዞልን ይገኛል። የመጀመሪያው አብርሃም ሚስቱ ሳራ ከሞተች በኋላ ሌላ ሶስተኛ ኬጡራ የምትባል ሚስት አግብቶ ከሷ 6 ልጆችን መውለዱን ይናገራል። በአጠቃላይ 8 ልጆች ሆኑለት ማለት ነው ከይስሐቅና ከእስማኤል ጋር። ሁለተኛው ሐሳብ ደግሞ የአብርሃም እረፍት ነው። 175 ዓመት ሲሆነው አብርሃም እንዳረፈና ልጁ እስማኤልና ይስሐቅ በአንድ ላይ ገዝቶት በነበረውና ሚስቱ ሳራን ቀብረውበት በነበረው መቃብር ቦታ ላይ እንደቀበሩት ያሳየናል። እንግዲህ በዚህ ታሪክ ውስጥ ምናልባት ሙስሊሞች የሚሉት አንድ ነገር አለ። አብርሃም ከእስማኤል ጋር እንደኖረና ወደ አረብ ምድር ወደ መካ ሄዶ ካዕባ እንደገነባ የሚናገሩት ነገር አለ። እንዲሁም ደግሞ መሐመድ የእስማኤል ወገን ነው። የእስማኤል ዘሮችን እግዚአብሔር ለአብርሃም ቃል እንደገባለት ሁሉ ታላቅ ሕዝብ አድርጓለሁ የሚለውን ቃል ኪዳን የሚፈጽመው በመሐመድ አማካኝነት ነው የሚለውን ቃል ውሸት መሆኑን በሌላ ጊዜ በሌላ ቪዲዮ የምንመለስበት ነው። ነገር ግን እንደዚህ እንደሚባል ያው ላሳውቃችሁ ፈልጌ ነው። ሌላ ሶስተኛ ሐሳብ የእስማኤል ዘሮች እነማን እንደሆኑ ሲናገር ነው። እንግዲህ ምዕራፍ 17 ላይ በትክክል እግዚአብሔር ለአብርሃም ቃል ገብቶለት ነበር። እስማኤል 12 የነገድ አለቆችን እንደሚወልድና ታላቅ ሕዝብ እንደሚሆን ቃል ገብቶለት ነበር። በዚህ መሰረት 12ቱንም የነገድ አለቆች እነማን እንደሆኑና በየአውራጃቸው ኃላፊ አለቆች እንደሆኑ እና በትክክል እስማኤልን እግዚአብሔር ባርኮ ታላቅ ሕዝብ እንዳደረገው የምንመለከትበት ነው። የ12 ልጆችን ዘርዝሯቸዋል። እንዲሁም ደግሞ የእስማኤልንም ጭምር ሞትና እረፍት በዚሁ ምዕራፍ ላይ ዘግቦልናል ማለት ነው። አራተኛው ሐሳብ የይስሐቅን ትውልድ ይነግረናል። ይስሐቅ እንግዲህ 40 ዓመት ሲሞላው ርብቃን አገባ። 60 ዓመት ሲሆነው ደግሞ መንታ ልጆችን ወለደ፣ ኤሳውና ያዕቆብ የሚባሉ። ኤሳው ማለት እንግዲህ ሻካራ ወይም ደግሞ ጸጉራም ማለት ነው። ምክንያቱም ሲወጣ ሰውነቱ ቀይ ሆኖ እንዲሁም ደግሞ ሰውነቱ በጸጉር ተወሮ መጀመሪያ ላይ ስለተወለደ ኤሳው እንደተባለና የኤሳውን ሰኮና ወይም ደግሞ ተረከዙን ይዞ ደግሞ ስለተወለደ ያዕቆብ የሚለውን ስም ለሁለተኛ ልጅ እንደሰጡት እንመለከታለን። እንግዲህ ቃል ትንቢት እግዚአብሔር ለርብቃ ነግሯታል። ታናሹ ታላቁን እንደሚወርስና ታላቅ ሕዝብ እንደሚሆን ነግሯት ነበረ። ያዕቆብ ማለትም ተረከዝን የያዘ ወይም ደግሞ በሰው ቦታ የሚሾም የሚለውን ትርጉም ይይዘልናል። ለዛም እግዚአብሔር ያንን ትንቢት ነግሯታል። የመጨረሻው ሐሳብ ደግሞ የኤሳው ብኩርናውን ማቃለሉና መሸጡን የሚናገር ነው። እንግዲህ ያዕቆብ ቀይ ወጥ ሰራ። በዛ አማካኝነት ኤሳው ሲርበው ወጡን ጠየቀው። ያዕቆብን ደግሞ አንድ ነገር እንዲያደርግለት ጠየቀው። እሱ ምንድነው? ብኩርናውን እንዲሸጥለት በዛ ወጥ። ያን ጊዜ ብኩርና ምን ይሰራልኛል ብሎ ብኩርናውን አቃሎ ለያዕቆብ መስጠቱን በመሐላ ጭምር አረጋግጦ መጨረሻ ያዕቆብ ያንን ወጥ እንደሰጠውና ኤሳው ያንን ነገር ተመግቦ ብኩርናውን አቃሎ እንደሰጠውም ጭምር የምንመለከትበት ምዕራፍ ነው ማለት ነው።